ውዱ ነብያችን ሰለላሁ ዐለይሂ ወሰለም አንድ ቀን ሲያወጉ ጅብሪል ሆይ ትክክለኛ ገጽታ ማየት ፈልጋለሁ አሉት። ይህንንማ መቋቋም አትችልም በማለት የትዕይንቱን ክብደት አስረዳቸው። ኢንሻአላህ አቋቋመዋለሁ አሉት። የመመልከት ጉጉታቸው በፊታቸው ላይ የተነበበ ለረሱል ሰለላሁ ዐለይሂ ወሰለም እንቢታ የማይሆንለት ጅብሪልም የት ስፍራ ላይ በትክክለኛ ገጽታ ይልገለጽልህ አላቸው። በቀያቸው ያሉ ስፍራዎችን በመናባቸው ከሳሉ በኋላ በጣህ የተባለ ስፍራ ላይ ያሉት የሰውነቱን ግዝፈት ጠንቅቆ የሚያውቀው መልአክም ይህማ አይበቃኝም አላቸው። እሺ አረፋ ተራራ ላይ ተገለጽልኝ አሉት። ጉጉት እየታየባቸው ለተወሰነ ሰዓት ሊገለጽላቸው የአረፋ ተራራ ላይ ቀጠሮ አድርገው ወሰኑ። ለተወሰነው ቀጠሮ ውዱ ነብያችን አስፈሪውን ትዕይንት ከአድማሱ ላይ ሊመለከቱ ጉዞ ወደ ተራራው አቀኑ። ስፍራውን ደርሰው ናፍቆት፣ ጉጉት፣ ፍርሃት ከውዴ ሰለላሁ ዐለይሂ ወሰለም ልብ ቦታቸውን ይዘዋል። በዚህ ሁኔታ ተረጋግተው ሲቆሙ ስፍራው ያልበቃው ጅብሪልም ከ600 ክንፎቹ ውስጥ ሁለቱን ብቻ ቀስ አድርጎ በመዘርጋት ተገለጸላቸው። ይህን ሲመለከቱ የትኛውም የሰውነት አካላቸው ሊቋቋሙ አልቻለም። ናፍቆቱም ጉጉቱም ፍራቻውም ከልባቸው ተኖ በዚያ በረሃ ላይ ሀቢቢ ራሳቸውን ስተው ወደቁ ሰለላሁ ዐለይሂ ወሰለም። የውዱን በመሬት መደፋት የተመለከተው ጅብሪልም ወደ ሰውኛ ቅርጽ በመመለስ በመሬት የወደቁትን ነብይ ከመሬት አንስቶ አፈር ከላያቸው ላይ እየጠራረገላቸው ሙሐመድ ሆይ ተረጋጋ፣ እስራፊልን ብታይ ታዲያ እንዴት ልትሆን ነው? እሱኮ እግሩ እታች 7ኛ መሬት ሲሆን ጭንቅላቱ ከአርሽ በታች ነው ያለው በማለት የጌታቸውን የፍጥረት ጥበብ ነገራቸው። ተመልከቱ እስቲ ጅብሪል 600 ክንፍ ኖሮት ሁለቱን ሲዘረጋ ይህን ያህል ራስ ካሳተ ሁሉንም ቢዘረጋ ምን ሊከሰት ነው? አላህ በቁርአኑ እንዲህ ይላል፣ የጌታህን ሰራዊት ከሱ ሌላ ማንም አያውቅም። ከግርምትም ሁሉ ግርምት ማለት ይህን የሚያክለው ጅብሪል የአላህን ድምጽ በሚሰማ ጊዜ ከአላህ ፍራቻ የተነሳ በብርዳማ ሌሊት እንደበሰበሰች ወፍ ተኮራምቶ ይንቀጠቀጣል። ጌታዬ ልዕልና ልቅናና ውዳሴ ላንተ ብቻ የተገባ ይሁን። ሰላም በሙሐመድ እንዲሁም በተቀሩት ነብያትና በጅብሪልም በተቀሩት መላእክትም ላይ ይስፈን። ውድ አድማጮቻችን የዛሬው ፕሮግራም ይሄን ይመስል ነበር። በተመሳሳይ